ጤና ይስጥልን እንደምንላችኋል 7 ሰዓት ሆኗል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ያቀርባለሁ መሰለ ገብሮት ነኝ በቅድሚያም አበይት ዜናዎቹ የሰራዊቱን ሙያዊ ዕውቀት ለማጎልበት የተከናወኑ ተግባራት ውጤታማ መሆናቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ተናገሩ አብራችሁን ቆዩ በአዲስ አበባ በቂሊንጦ የቀጠሮ ማረፊያ ቤት በተነሳው የእሳት አደጋ ምክንያት በሰው ህይወትና በንብረት ላይ ጉዳት መድረሱን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አስታወቀ። ነሐሴ 28 ጠዋት 2 ሰዓት ተኩል ላይ በተነሳው የእሳት አደጋ በጭስ በመታፈንና በቃጠሎ 21 ሰዎች ህይወታቸው አልፈዋል። ሁለት ታራሚዎች ለማምለጥ ባደረጉት ሙከራ ህይወታቸው ማለፉንም ጽህፈት ቤቱ በላከው መግለጫ ገልጿል። በአሁኑ ጊዜ ፖሊስ የሟቾችን አስክሬን ተረክቦ ተገቢውን የማጣራት ስራ እያከናወነ የሚገኝ ሲሆን በአደጋው 9 ታራሚዎችና የፖሊስ አባላትም ተጎድተው የህክምና እርዳታ እየተደረገላቸው ይገኛል። ከዚህ ባለፈ የማረሚያ ቤቱ 2 ብሎኮች ከፍተኛ ጉዳት ደርሶባቸው ከጥቅም ውጭ ሆነዋል። የታራሚዎች መገልገያ ቁሳቁሶችና የመዝናኛ ማዕከላትም ከወደሙ ንብረቶች መካከል ናቸው። ቃጠሎው ከዚህ የከፋ ጉዳት እንዳያደርስ የማረሚያው የፌዴራልና የአዲስ አበባ ፖሊስ አባላትን ጨምሮ የድንገተኛና የእሳት አደጋ መከላከያ አባሎች ታራሚዎችና የአካባቢ ነዋሪዎች ከፍተኛ ርብርብ አድርገዋል። የታራሚዎች መኖሪያ በቃጠሎው መውደሙን ተከትሎ ታራሚዎች ለጊዜ ወደ ተለያዩ የፌዴራል ማረሚያ ቤቶች እንዲሄዱ ተደርገዋል። በአጠቃላይ በአሁኑ ጊዜ የአደጋው መንስኤ በፌዴራል ፖሊስ በአዲስ አበባና በፌዴራል ማረሚያ ቤቶች የጋራ ምርመራ ቡድን እንዲሁም ታራሚን በማሳተፍ እየተጣራ ይገኛል። መንግስት ለሟች ቤተሰብ መጽናናትን ተመኝቷል። የታራሚ ቤተሰቦች መላው ህብረተሰብና የጸጥታ አካላት ላደረጉት ርብርብ ምስጋና አቅርበዋል። የቀጠሮ ማረሚያ ቤቱ በፍጥነት ተጠግኖ የተለመደ አገልግሎቱን መስጠት እንዲችል ከፍተኛ ጥረት እየተደረገ መሆኑንም ገልጿል። ተገልጋዮችና ቤተሰቦችም በትዕግስት እንዲጠባበቁም ጠይቀዋል። የሰራዊቱን ሙያዊ ዕውቀት ለማጎልበት የተከናወኑት ተግባራት ውጤታማ መሆናቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ባለፈው በጀት ዓመት ትምህርትና ስልጠና ያገኙ የሰራዊት አባላትም ተልእኮን በብቃት ለመወጣት አቅም እንደፈጠረላቸው ገልጸዋል። ሮዛ መኮንን የጦር ሰራዊቱ ለህገ መንግስታዊ ስርዓቱ ያለውን ቁርጠኝነት ሙያዊ ብቃትና ዝግጁነቱን ለመገንባት እንዲሁም የተሰጠውን ተልእኮ ለመፈጸም ከፍተኛ የአቅም ግንባታ ስራ ሲያከናውን መቆየቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገልጸዋል። ማንኛውም የአቅም ግንባታ ስራ ዋናው የሚሰራው በሰው ኃይሉ ቢሆንም አደረጃጀትን፣ አሰራርን ያካትታል። ቁልፍ የሆኑ የአቅም ግንባታ ማዕከሎች ተፈጥረዋል። የማያቋርጥ ቀጣይነት ያለው የትምህርትና ስልጠና ፕሮግራሞች በመያዝ የሰራዊቱ ሙያዊ ዕውቀቱ አካዳሚያዊ ዕውቀቱ በከፍተኛ ደረጃ ከፍ እንዲል እና በአጠቃላይ ሙያው ብቃቱ እና ዝግጁነቱ ከማሳደግ አንጻር ውጤታማ ስራዎች መስራት ተችሏል። አንዱ ለዚህ ማሳያ በሆነው በመከላከያ ሚኒስቴር ባሩድ ማዕከላዊ ዝም የጦር ሰራዊቱ የተሰጠውን ተልእኮ በማሳካት ረገድ ስኬቶችን አስመዝግቧል። በበለጠ አቅም ተልእኮውን ለመፈጸም የሚያስችል የአቅም ግንባታ ስራም ቀጣይነት እንደሚኖረው ነው የባሩድ ማዕከላዊ ዋና አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ የገለጹት። ዋናው የሰራዊቱ ተልእኮ ያው ውጊያው ማስቀረት ነው። ከዛ አልፎ ውጊያው ከተፈጠረ ደግሞ በአጭር ጊዜ በአነስተኛ ኪሳራ ለመጨረስ ነው። ይሄ ተልእኮ ይዘው እዚህ ተቀምጦ ለረጅም ጊዜ ስራ እየሰራ ነው ያለው። ለወደፊትም ይሄ ግዳጅ እስከ መጨረሻ ድረስ ለማድረስ አቅሙ ወደ ከፍተኛ ደረጃ የሚያደርሱ የተለያዩ ስራዎች እየሰራ ነው። ከሚሰራቸው ስራዎች አንዱ ሰራዊቱ የማያቋርጥ ስልጠና መሰልጠን ነው። በበጀት ዓመቱ በተከናወኑና ቀጣይነት ባላቸው የትምህርትና ስልጠና አቅም ግንባታ ላይ ተሳታፊ የሆኑ የማዕከላዊ ዕዝ ጦር አባላትም ተልእኮውን በብቃት ለመወጣት አቅም ፈጥሮልናል ብለዋል። የተለያየ ትምህርቶች ሙሉ ይሰጠናል። በጣም ለውጥ አምጥቷል። ለምን ጉልበት ያለነው ራሱ ጉልበት አግኝተነዋል። ከሰራዊቱ ጋር እኩል ወጥተን እንድንገባ አድርጎናል ማለት ነው። ለወደፊቱ ለሚያጋጥም ማንኛውም ግዳጅ የበለጠ ተጠናክረን እንድንቀጥል ከውስጥ የሚሰጡ ስልጠናዎች አሉ። ባለው ላይ የመጨመር ስልጠና እያደረግን ስለሆነ አሁን ላይ የተሻለ ደረጃ ላይ እንዳለ ነው የሚያመለክተው። በ2008 በጀት ዓመት በማዕከላዊ ዕዝ በርካታ የአካል ብቃት የሙያና ቴክኒካዊ ስልጠናዎች የተከናወኑ ሲሆን ይህን መሰረት በማድረግ ለምርጥ ፈጻሚዎች የሽልማት ፕሮግራም በማዘጋጀት እንዲሁም በስልጠናዎችና በኑሮ ማሻሻያ ላይ የተሰሩ ስራዎችን አመላካች የሆነ ኤግዚቢሽን ለእይታ ቀርቧል።
የህዝብ ጥያቄዎችን ሽፋን በማድረግ በሚሰራጩ አፍራሽ ወሬዎች ወጣቱ ወደ ተሳሳተ አቅጣጫ እንዳይሄድ በማድረግ በኩል የሴቶች ሚና ጉልህ መሆኑ ተጠቆመ። በአዲስ አበባ የሚኖሩ ሴቶች በወቅታዊ ጉዳይ ላይ ተወያይተዋል። የልቤ ማዘኛ በአዲስ አበባ ከተማ አስተዳደር ከሚገኙ ሁሉም ክፍለ ከተሞች የተውጣጡ ከ2000 የሚበልጡ ሴቶች በወቅታዊ ጉዳይ ላይ ተወያይተዋል። የህዝብን ጥያቄ ሽፋን በማድረግ የሚንቀሳቀሱ አካላት በሚያሰራጩት ሐሰተኛ ወሬ ህዝቡ መደናገር እንደሌለበት ነው በመድረኩ የተነሳው። በምክትል ከንቲባ ማዕረግ የከንቲባው ዋና አማካሪና የህዝብ ግንኙነት ኃላፊ አቶ ተወልደ ገብረ ጻድቃን በማህበራዊ ድረገጾች የሚሰራጩ አፍራሽ መልእክቶችን ጆሮ መንሳት ይገባል ነው ያሉት። ትርምስ ሲፈጠር፣ ብጥብጥ ሲፈጠር፣ ንብረት ሲወድም ለነሱ ትልቅ ድል ነው ማለት ነው። የሶሻል ሚዲያ የሚባለው ዘመቻ ጦርነት ነው ያለው። ይሄ ጦርነት የሚሰማ ጆሮ ካጣ፣ የሚቀበል ጭንቅላት ካጣ ይጠፋል፣ ያከትማል። በተለይም ወጣቶች በተሳሳተ መንገድ እንዳይሄዱ ወላጅ እናቶችና ሴቶች ጠንካራ ስራ መስራት አለባቸው ተብሏል። ሴቶች ይህንን ነገር በማስረዳት ይህንን ነገር መልክ በማስያዝ ማንም ወጣት እንዳይደናገር ራሳችሁም ከዚህ መደናገር ለመውጣት ሌት ተቀን መስራት ይጠበቅባቸዋል ማለት ነው። የአዲስ አበባ ከተማ አስተዳደር የሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ አለም ፀሐይ ኤልያስ እንዳሉት ሴቶች የሀገርን ሰላም በማስጠበቅ ረገድ ያላቸውን ጉልህ ድርሻ አስጠብቀው ሊቆዩ ይገባል። የልማት ጥያቄ የመልካም አስተዳደር ጥያቄ የሚመስል ነገር ግን የመጣውን ልማት በማፍረስ የሚገለጥ የጸረ ሰላም ኃይሎችን አጀንዳ ልናወግዝ ይገባል ነው። በመድረኩ የተሳተፉ ሴቶችም ለዓመታት የተገነባን ሀገራዊ ሰላምና መረጋጋትን ብሎም የልማት ስራን ለማደናቀፍ የሚጥሩ አካላትን አጥብቀው እንደሚከላከሉ ገልጸዋል። ሰላም ሲኖር ነው ልጆቻችንም ያው ተምረው መግባት የሚችሉትም ሰርተንም መብላትም ምንችለው ማለት ነው። ይሄን ኩሽኩሽታ የምናጠፋው ማንን? እኛ ነን፣ እናቶች። ተመልካቾች አሁን የደረሰን ዜና አለ። የኢትዮጵያ አንድነት አርበኞች ግንባር የጦር ክንፍ ዋና አዛዥ ቶት ፖል ቾይ ህገ መንግስታዊ ስርዓቱን በመቀበል ከኢትዮጵያ መንግስት ጋር ለመስራት ተስማማ። የጦር አዛዡ ዛሬ ከኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ልዩነቶችን በሰላማዊ ሁኔታ ለመፍታት በሚያስችላቸው ጉዳይ ላይ ተወያይተዋል። የኢትዮጵያ አንድነት አርበኞች ግንባር በአሁኑ ወቅት የሌሎች አካላት መጠቀሚያ እየሆነ ነው ያሉት አዛዡ ኢትዮጵያ ያላስፈላጊ ሁከትና ብጥብጥ እንዳትገባ በመፈለጋቸው ለዚህ ውሳኔ መድረሳቸውን ገልጸዋል። በኤርትራና በሱዳን ድንበር አካባቢ የሚገኙ የግንባሩን አባላት ወደ ሀገር ለማስመለስም እንቅስቃሴ ተጀምሯል። ዘገባው የሪፖርተራችን አያል አበባው ነው። ዜናዎቻችን ይቀጥላሉ። በምዕራብ ሐረርጌ ዞን የዶባ ወረዳ ነዋሪዎች የአካባቢያቸውን ሰላም ከመንግስት ጎን በመቆም እንደሚያስጠብቁ ተናገሩ። ነዋሪዎቹ የአፍራሽ ኃይሎችን በተግባር በመቃወም ሰልፍ አካሂደዋል። ሪፖርተራችን ጥላሁን ካሳ ከምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የላከልን መረጃ ተመልክተውታል። በምዕራብ ሐረርጌ ዞን የዶባ ወረዳ ነዋሪዎች ባካሄዱት ሰልፍ ጸረ ሰላም ኃይሎች የሀገሪቱን ልማት በመቃወም የሚያደርጉትን ህገወጥ እንቅስቃሴ እንደሚያወግዙት ነው የገለጹት። ከነዚህ ጸረ ሰላም ኃይሎች በተለይ አሸባሪ ኦነግ የልማት ተቋማት እንዲፈራርሱና የመማር ማስተማር ሂደቱ እንዲደናቀፍ የሚያደርጉን እንቅስቃሴም ጠቅሰዋል። ይህ አሸባሪ ድርጅት የኦሮሞን ህዝብ የማይወክልና ይልቁንም የኦሮሞን ህዝብ ጥቅምና መብት የሚጥስ መሆኑን ተናግሯል። ቀድሞ እናትና አባቶቻችን ሲጨቆኑበት የነበረውን ስርዓት ለመመለስ የሚንቀሳቀሱ አካላትን እናወግዛለን። በውጭ ሀገራት ቁጭ ብለው የሚያሸብሩ አካላትን ነው ከዚህ ድርጊታቸው እንዲቆጠቡ የምንፈልገው። ለኛ የሚሰጡን ጥቅም የለም። ልጆቻችንን በሰላም ማስተማርም እንፈልጋለን። የራሳቸውን ልጆች በምቾት እያስተማሩ ልጆቻችን እንዳይማሩ እያደረጉ ነው። በእድገትና በልማት ውስጥ ያለችውን ሀገራችንን ለማደናቀፍ ለጋ ወጣቶችን በማታለል እሳት ውስጥ የሚከቱና ከልማታችንም ወደ ኋላ ሊመልሱን የሚጥሩ አካላትን እናወግዛለን። እነዚህን የጥፋት ኃይሎች ከሰላማዊው ህዝብ ነጥለን መታገል አለብን። በሌላ በኩል በወረዳው ብየው ኪራባ አካባቢ በአሉባልታ ተታለው የጦር መሳሪያ ታጥቀው የህብረተሰቡን ሰላም ያወኩ 5 ግለሰቦች ህዝቡን ይቅርታ መጠየቃቸውም ተጠቅሷል። ከዚህ ቀደም በተሳሳተ ወሬ ተታለን ትልቅ ስህተት ፈጽመናል። በዚህም ሰላማዊው ህዝብ ላይ ጉዳት አድርሰናል። እኛም ተጎድተናል። አሁን ከስህተታችን ተምረናል።
ህዝቡንም ይቅርታ እንጠይቃለን። የምዕራብ ሐረርጌ ዞን የኦህዴድ ጽሕፈት ቤት ኃላፊ አቶ አለማየሁ መኮንን ህብረተሰቡ የአካባቢውን ሰላም በመጠበቅ ልማቱን በማስቀጠል የድርሻውን እንዲወጣ ጥሪ አቅርበዋል። ራኮሌ መጣንቱማ ሶቺ ደርገጎተ ኬኛ ጉፈቸይሳን ወጣቱን ክፍል ከልማቱ የሚያደናቅፉትን የጥገኛ አስተሳሰቦች ለማስተካከል የሁላችንንም ትግል እንደሚጠይቅ መገንዘብ አለብን። ህብረተሰቡም ሰላሙን ለማናጋት የሚንቀሳቀሱ ኃይሎችን መታገል አለበት። የረጲ የደረቅ ቆሻሻ ኃይል ማመንጫ ፕሮጀክት በመጪው ታህሳስ ኃይል ማመንጨት እንደሚጀምር የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። በአሁኑ ወቅት የፕሮጀክቱ አፈጻጸም 87 በመቶ ተጠናቋል። ለኢትዮጵያ ዜና አገልግሎት ዘገባ ሀብታሙ ድረስ። የረጲ ደረቅ ቆሻሻ ኤሌክትሪክ ኃይል ፕሮጀክት ግንባታ የተጀመረው በጥቅምት 2006 ዓ.ም ነው። ለግንባታውም 2.6 ቢሊዮን ብር ተመድቦለታል። በቀን 1400 ቶን ደረቅ ቆሻሻን በመጠቀም 50 ሜጋዋት ኤሌክትሪክ ኃይል ማመንጨትም የሚያስችል ነው። የእንግሊዙ ካምብሪጅ ኢንዱስትሪዎችና የቻይናው CNCEC ኩባንያዎች ግንባታውን እያከናወኑት ነው። የፕሮጀክቱ ምክትል ኃላፊ ኒኮላስ ሂልሰን ፕሮጀክቱ የአረንጓዴ ኢኮኖሚ ልማትን የሚያግዝ መሆኑን የተናገሩት የከባቢ አየር ጠቀሜታውን በተመለከተ ፕሮጀክቱ በካይ ጋዝ ወደ ከባቢ አየር እንዳይለቀቅ የሚያደርግ በመሆኑ ለአካባቢ ጥበቃ ጠቀሜታው ከፍተኛ ነው። ፕሮጀክቱ በመጪው ታህሳስ ወር እንደሚጠናቀቅ የተናገሩት ደግሞ የውሃ መስኖና ኤሌክትሪክ ሚኒስቴር የሕዝብ ግንኙነትና የኮሚኒኬሽን ዳይሬክተሩ አቶ ብዙነህ ተወልቻ ናቸው። ታህሳስ 30 2009 ዓ.ም ሌላ ከአቅም በላይ የሆነ ችግር ያላጋጠመ በስተቀር ያኔ ይጠናቀቅና ኮሚሽኒንግ ይጀምራል። የረጲ ፕሮጀክት ተጠናቆ ስራ ሲጀምር ደረቅ ቆሻሻን ተጠቅሞ 50 ሜጋዋት ኤሌክትሪክ ኃይል በማመንጨት ከአፍሪካ የመጀመሪያው ይሆናል። ከአሽከርካሪ ተሽከርካሪ ብቃት ጋር የተያያዙ አገልግሎቶችን ለማግኘት መጉላላት እየደረሰብን ነው ሲሉ ተገልጋዮች ተናገሩ። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን በበኩሉ ችግሩ ጊዜያዊ ነው ይላል። ሪፖርተራችን ሰይድ መሐመድ በዚህ ጉዳይ ያጠናቀረው ዘገባ አለ። በአዲስ አበባ ከተማ የአሽከርካሪ ተሽከርካሪ ብቃት ለማረጋገጥ የሚያስችል አገልግሎት በተቀላጠፈ መልኩ ለመስጠት ከነሐሴ ወር መጀመሪያ ጀምሮ የመዋቅር ለውጥ ተደርጓል። በተወሰኑ ክፍለ ከተሞች ተገኝተን ያነጋገርናቸው ተገልጋዮች ግን አሁንም ቀልጣፋ አገልግሎት እያገኘን አይደለም ይላሉ። ዛሬ ጧት መጣን፣ ተሰልፈናል። እያንዳንዱ መስኮት ምንም ሳይን የለውም። የት እንደምንሰልፍ አናውቅም። ሳምንት ሆኖኛል። 11 ሰዓት ነው ዛሬ እዚህ የመጣሁት ከሌሊቱ ማለት ነው። እዚህ መጥቼ ሰልፍ ይዛለሁ። የሚሰራ ሰው የለም። እንደው እዚህ አካባቢ ችግሩ ምንድነው የሚል ሰው እንኳን አታይም። ወር ከአንድ ቀን ማለት ነው። ዛሬ 24 ነው፣ በ23 የተሰጠኝ እስካሁን ያለው። ስለዚህ በአንድ ጉዳይ ያውም በቤታቸው ውስጥ ባለው ጉዳይ በየሳምንቱ ነው እንመላለሰው። ያው አሁንም ደግሞ ዙሪያውን ጠረጴዛ ብታዩት ባለ ሰው የለም። ኮምፒውተሮች አሉ፣ የሚሰራባቸው ሰው የለም። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን በበኩሉ ተቋሙ አገልግሎቱን ቀልጣፋ፣ ግልጽነትና ተጠያቂነት የሰፈነበት ፍትሐዊና ጥራት ያለው አገልግሎት ለመስጠት የመዋቅር ለውጥ ማድረጉን ይገልጻል። አዲስ የሰው ኃይል በሚገባበት ጊዜ ስራውን በደንብ እስኪላመድ ድረስ የተወሰነ ጊዜ ሊወስድ ይችላል። ሁለተኛ አዲሱን የሰው ኃይል በምናስገባበት ጊዜ ከነባሩ ጋር ርክክብ በሚደረግበት ወቅት የተወሰኑ ቀናት አገልግሎት ያልሰጠንበት ሁኔታ ነበረ። ስለዚህ በእነኛ ቀናት መገልገል የነበረበት ተገልጋይ ያው ቁጥሩ ከፍተኛ ነው። ስለዚህ በተሟላ መልኩ ወደ ስራ ሲገባ የተገልጋዩ ቁጥር የጨመረበት ሁኔታ አለ። በየመስኮቱ አገልግሎት ከሚሰጡ ባለሙያዎች መካከል ያነጋገርናቸው ፈጻሚ በተለይ የቴክኒክ ክህሎት ለማዳበር የተሰጠው ስልጠና በቂ አለመሆኑን ይናገራሉ። በዚህም አገልግሎቱን በተቀላጠፈ ሁኔታ ለተገልጋዮች ለመስጠት እንዳስቸገራቸው ይገልጻሉ። ለሙያው ብዙ ልምድ የለንም። ስለዚህ ብዙ ነገሮችን የሚያሳየን ሰው አልነበረም። በማኑዋል በተሰጠ ማኑዋል ብቻ ነው ጋይድ እየተደረገን ያለ ነውና ይሄ ነው ትልቁ ችግር የፈጠረብን ማለት ነው። ለምን እኛ ከተለያየ ሙያ ላይ ነው የመጣ ነው። ክፍተቶች ሲያጋጥሙን እንቆማለን። ምንም እንኳን አዲሱ መዋቅር የተለያዩ ብልሹ አሰራሮችን ለማስቀረት ታልሞ ተግባራዊ እየተደረገ ቢሆንም ችግሮች አሁንም ድረስ መኖራቸውን ነው ተገልጋዮቹ የሚናገሩት። እኔ ሳንቲም የጠይቁኝ ሰዎች አሉ። እዚህ እንሰራለንና 800 ብር አምጪ ብለውኛል። ለቦሎ ወደሳ አላመጣም ብዬ ነው ተሰልፍ ያለሁት። እየተፈጸመላቸው ያሉ ሰዎች አሉ። በአይናችን እያየን ያለ ነው። ብንጮህም የሚሰማን ሰው የለም። ባለስልጣኑ በበኩሉ በቅሬታ አቅራቢዎቹ ሀሳብ አይስማማም። በተሟላ መልኩ አዲሱ አደረጃጀት አዲስ የተመደበው ኃይል ስራውን ተላምዶት የተቀላጠፈ አገልግሎት ከመስጠት አንጻር ያው ሽግግር ላይ ነው። ከዕለት ወደ ዕለት የተሻለ ነገር አለ። ከዛ ውጭ ግን ብልሹ አሰራር አለ የሚለው
በዚህ ደረጃ አልገመገምንም። አልካን ጤና ሳይንስ ቢዝነስና ቴክኖሎጂ ኮሌጅ በተለያዩ የትምህርት መስኮች ያሰለጠናቸውን 313 ተማሪዎችን አስመረቀ። ኮሌጁ ተማሪዎችን ያስመረቀው በነርሲንግ፣ በፐብሊክ ሄልዝ፣ በፋርማሲ፣ በሶሺዮሎጂና ሶሻል አንትሮፖሎጂ በዲግሪ እንዲሁም በቴክኒክና ሙያ ስልጠና በነርሲንግና በሚድዋይፈሪ በዲፕሎማ ነው። በተመሳሳይ የኢትዮጵያ የስነ መለኮት ድህረ ምረቃ ትምህርት ቤት ለ16ኛ ጊዜ 67 ተማሪዎችን በሁለተኛ ዲግሪ አስመርቀዋል። በምረቃ ስነ ስርዓቱ ላይ ቄስ ዶክተር ዋቅስዩም እንዳሉት ተመራቂ ተማሪዎች የሰላም የፍቅርና የአንድነት መሳሪያዎች ሊሆኑ ይገባል። በሀገሪቱ ሰላም መቻቻልና ፍቅር እንዲሰፍን ከተመራቂዎቹ ብዙ እንደሚጠበቅም ተናግረዋል። ያደረሱን የትምህርት ተቋማቱ ነው መረጃዎቹን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www.youtube.com/EBC World ብለው ይግቡ። ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሁኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን ዕለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። እንግዲህ ተመልካቾቻችን በእኔ በኩል የነበሩት የሰዓት ዜናዎቻችን እነዚህ ነበሩ። መልካም ቆይታ። ሁኔታው ከፍተኛ ነው። ፕሮጀክቱ በመጪው ታህሳስ ወር እንደሚጠናቀቅ የተናገሩት ደግሞ የውሃ መስኖና ኤሌክትሪክ ሚኒስቴር የሕዝብ ግንኙነትና የኮሚኒኬሽን ዳይሬክተሩ አቶ ብዙነህ ተወልቻ ናቸው። ታህሳስ 30 2009 ዓ.ም ሌላ ከአቅም በላይ የሆነ ችግር አላጋጠመ በስተቀር ያኔ ይጠናቀቅና ኮሚሽኒንግ ይጀምራል። የረፒ ፕሮጀክት ተጠናቆ ስራ ሲጀምር ደረቅ ቆሻሻን ተጠቅሞ 50 ሜጋዋት ኤሌክትሪክ ኃይል በማመንጨት ከአፍሪካ የመጀመሪያው ይሆናል። ከአሽከርካሪ ተሽከርካሪ ብቃት ጋር የተያያዙ አገልግሎቶችን ለማግኘት መጉላላት እየደረሰብን ነው ሲሉ ተገልጋዮች ተናገሩ። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን በበኩሉ ችግሩ ጊዜያዊ ነው ይላል። ሪፖርተራችን ሰይድ መሐመድ በዚህ ጉዳይ ላይ የተናገረው ዘገባ አለ። በአዲስ አበባ ከተማ የአሽከርካሪ ተሽከርካሪ ብቃት ለማረጋገጥ የሚያስችል አገልግሎት በተቀላጠፈ መልኩ ለመስጠት ከነሐሴ ወር መጀመሪያ ጀምሮ የመዋቅር ለውጥ ተደርጓል። በተወሰኑ ክፍለ ከተሞች ተገኝተን ያነጋገርናቸው ተገልጋዮች ግን አሁንም ቀልጣፋ አገልግሎት እያገኘን አይደለም ይላሉ። ዛሬ ጧት መጣን፣ ተሰልፈናል። እያንዳንዱ መስኮት ምንም ሳይን የለውም። የት እንደምንሰልፍ አናውቅም። ሳምንት ሆኖኛል። 11 ሰዓት ነው ዛሬ እዚህ የመጣሁት ከሌሊቱ ማለት ነው። እዚህ መጥቼ ሰልፍ ይዛለሁ። የሚሰራ ሰው የለም። እንደው እዚህ አካባቢ ችግሩ ምንድን ነው የሚል ሰው እንኳን አታይም። ወር ከአንድ ቀኔ ማለት ነው። ዛሬ 24 ነው፣ በ23 የተሰጠኝ ነው እስካሁን ያለሁት። ስለዚህ በአንድ ጉዳይ ያውም በቤታቸው ውስጥ ባለው ጉዳይ በየሳምንቱ ነው እንመላለሰው። ያው አሁንም ደግሞ ዙሪያውን ጠረጴዛ ብታዩት ባለ ሰው የለም። ኮምፒውተሮች አሉ፣ የሚሰራባቸው ሰው የለም። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን በበኩሉ ተቋሙ አገልግሎቱን ቀልጣፋ፣ ግልጽነትና ተጠያቂነት የሰፈነበት ፍትሐዊና ጥራት ያለው አገልግሎት ለመስጠት የመዋቅር ለውጥ ማድረጉን ይገልጻል። አዲስ የሰው ኃይል በሚገባበት ጊዜ ስራውን በደንብ እስኪላመድ ድረስ የተወሰነ ጊዜ ሊወስድ ይችላል። ሁለተኛ አዲሱን የሰው ኃይል በምናስገባበት ጊዜ ከነባሩ ጋር ርክክብ በሚደረግበት ወቅት የተወሰኑ ቀናት አገልግሎት ያልሰጠንበት ሁኔታ ነበረ። ስለዚህ በእነኛ ቀናት መገልገል የነበረበት ተገልጋይ ቁጥሩ ከፍተኛ ነው። ስለዚህ በተሟላ መልኩ ወደ ስራ ሲገባ የተገልጋዩ ቁጥር የጨመረበት ሁኔታ አለ። በየመስኮቱ አገልግሎት ከሚሰጡ ባለሙያዎች መካከል ያነጋገርናቸው ፈጻሚ በተለይ የቴክኒክ ክህሎት ለማዳበር የተሰጠው ስልጠና በቂ አለመሆኑን ይናገራሉ።
በዚህም አገልግሎቱን በተቀላጠፈ ሁኔታ ለተገልጋዮች ለመስጠት እንዳስቸገራቸው ይገልጻሉ። ለሙያው ብዙ ልምድ የለንም። ስለዚህ ብዙ ነገሮችን የሚያሳየን ሰው አልነበረም። በማኑዋል በተሰጠ ማኑዋል ብቻ ነው ጋይድ እየተደረገን ያለነውና ይሄ ነው ትልቁ ችግር የፈጠረብን ማለት ነው። ለምን እኛ ከተለያየ ሙያ ላይ ነው የመጣነው። ክፍተቶች ሲያጋጥሙን እንቆማለን። ምንም እንኳን አዲሱ መዋቅር የተለያዩ ብልሹ አሰራሮችን ለማስቀረት ታልሞ ተግባራዊ እየተደረገ ቢሆንም ችግሮች አሁንም ድረስ መኖራቸውን ነው ተገልጋዮቹ የሚናገሩት። ጤና ይስጥልን እንደምንሏችኋል። 7 ሰዓት ሆኗል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ተቀርበ ያለው መሰለ ገብሮት ነኝ። በቅድሚያም አበይት ዜናዎቹ የሰራዊቱን ሙያዊ እውቀት ለማጎልበት የተከናወኑት ተግባራት ውጤታማ መሆናቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ተናገሩ። አብራችሁን ቆዩ። በአዲስ አበባ በቂሊንጦ የቀጠሮ ማረፊያ ቤት በተነሳው የእሳት አደጋ ምክንያት በሰው ሕይወትና በንብረት ላይ ጉዳት መድረሱን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አስታወቀ። ነሐሴ 28 ጠዋት 2 ሰዓት ተኩል ላይ በተነሳው የእሳት አደጋ በጭስ በመታፈንና በቃጠሎ 21 ሰዎች ሕይወታቸው አልፈዋል። 2 ታራሚዎች ለማምለጥ ባደረጉት ሙከራ ሕይወታቸው ማለፉንም ጽህፈት ቤቱ በላከው መግለጫ ገልጿል። በአሁኑ ጊዜ ፖሊስ የሟቾችን አስክሬን ተረክቦ ተገቢውን የማጣራት ስራ እያከናወነ የሚገኝ ሲሆን በአደጋው 9 ታራሚዎችና የፖሊስ አባላትም ተጎድተው የሕክምና እርዳታ እየተደረገላቸው ይገኛል። ከዚህ ባለፈ የማረሚያ ቤቱ 2 ብሎኮች ከፍተኛ ጉዳት ደርሶባቸው ከጥቅም ውጭ ሆነዋል። የታራሚዎች መገልገያ ቁሳቁሶችና የመዝናኛ ማዕከላትም ከወደሙ ንብረቶች መካከል ናቸው። ቃጠሎው ከዚህ የከፋ ጉዳት እንዳያደርስ የማረሚያው የፌዴራልና የአዲስ አበባ ፖሊስ አባላትን ጨምሮ የድንገተኛና የእሳት አደጋ መከላከያ አባሎች፣ ታራሚዎችና የአካባቢ ነዋሪዎች ከፍተኛ ርብርብ አድርገዋል። የታራሚዎች መኖሪያ በቃጠሎ መውደሙን ተከትሎ ታራሚዎች ለጊዜ ወደ ተለያዩ የፌዴራል ማረሚያ ቤቶች እንዲሄዱ ተደርገዋል። በአጠቃላይ በአሁኑ ጊዜ የአደጋው መንስኤ በፌዴራል ፖሊስ በአዲስ አበባና በፌዴራል ማረሚያ ቤቶች የጋራ ምርመራ ቡድን እንዲሁም ታራሚን በማሳተፍ እየተጣራ ይገኛል። መንግስት ለሟች ቤተሰብ መጽናናትን ተመኝቷል። የታራሚ ቤተሰቦች መላው ህብረተሰብና የጸጥታ አካላት ላደረጉት ርብርብ ምስጋና አቅርበዋል። የቀጠሮ ማረሚያ ቤቱ በፍጥነት ተጠግኖ የተለመደ አገልግሎቱን መስጠት እንዲችል ከፍተኛ ጥረት እየተደረገ መሆኑንም ገልጸዋል። ተገልጋዮችና ቤተሰቦችም በትዕግስት እንዲጠባበቁም ጠይቀዋል። የሰራዊቱን ሙያዊ እውቀት ለማጎልበት የተከናወኑት ተግባራት ውጤታማ መሆናቸውን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገለጹ። ባለፈው በጀት ዓመት ትምህርትና ስልጠና ያገኙ የሰራዊት አባላትም ተልእኮን በብቃት ለመወጣት አቅም እንደፈጠረላቸው ገልጸዋል። ሮዛ መኮንን የጦር ሰራዊቱ ለህገ መንግስታዊ ስርዓቱ ያለውን ቁርጠኝነት፣ ሙያዊ ብቃትና ዝግጁነቱን ለመገንባት እንዲሁም የተሰጠውን ተልእኮ ለመፈጸም ከፍተኛ የአቅም ግንባታ ስራ ሲያከናውን መቆየቱን የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ ገልጸዋል። ማንኛውም የአቅም ግንባታ ስራ ዋናው የሚሰራው በሰው ኃይሉ ቢሆንም አደረጃጀትን፣ አሰራርን ያካትታል። ቁልፍ የሆኑ የአቅም ግንባታ ማዕከሎች ተፈጥረዋል። የማያቋርጥ ቀጣይነት ያለው የትምህርትና ስልጠና ፕሮግራሞች በመያዝ የሰራዊቱ ሙያዊ እብቀቱ፣ አካዳሚያዊ እውቀቱ በከፍተኛ ደረጃ ከፍ እንዲል እና በአጠቃላይ ሙያው ብቃቱ እና ዝግጁነቱ ከማሳደግ አንጻር ውጤታማ ስራዎች መስራት ተችሏል። አንዱ ለዚህ ማሳያ በሆነው በመከላከያ ሚኒስቴር ባሩድ ማዕከላዊ ዝም የጦር ሰራዊቱ የተሰጠውን ተልእኮ በማሳካት ረገድ ስኬቶችን አስመዝግቧል። በበለጠ አቅም ተልእኮውን ለመፈጸም የሚያስችል የአቅም ግንባታ ስራም ቀጣይነት እንደሚኖረው ነው የባሩድ ማዕከላዊ ዋና አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ የገለጹት። ዋናው የሰራዊቱ ተልእኮ ያው ውጊያው ማስቀረት ነው። ከዛ አልፎ ውጊያው ከተፈጠረ ደግሞ በአጭር ጊዜ በአነስተኛ ክሳራ ለመጨረስ ነው። ይሄ ተልእኮ ይዘው እዚህ ተቀምጦ ለረጅም ጊዜ ስራ እየሰራ ነው ያለው። ለወደፊትም ይሄ ግዳጅ እስከ መጨረሻ ድረስ ለማድረስ አቅሙ ወደ ከፍተኛ ደረጃ የሚያደርሱ
የተለያዩ ስራዎች እየሰራ ነው። ከሚሰራቸው ስራዎች አንዱ ሰራዊቱ የማያቋርጥ ስልጠና መሰልጠን ነው። በበጀት ዓመቱ በተከናወኑና ቀጣይነት ባላቸው የትምህርትና ስልጠና አቅም ግንባታ ላይ ተሳታፊ የሆኑ የማዕከላዊ ዕዝ ጦር አባላትም ተልእኮውን በብቃት ለመወጣት አቅም ፈጥሮልናል ብለዋል። የተለያየ ትምህርቶች ሙሉ ይሰጠናል። በጣም ለውጥ አምጥቷል። ለምን ጉልበት ያለነው ራሱ ጉልበት አግኝተነዋል። ከሰራዊቱ ጋር እኩል ወጥተን እንድንገባ አድርጎናል ማለት ነው። ለወደፊቱ ለሚያጋጥም ማንኛውም ግዳጅ የበለጠ ተጠናክረን እንድንቀጥል ከውስጥ የሚሰጡ ስልጠናዎች አሉ። ባለው ላይ የመጨመር ስልጠና እያደረግ ስለሆነ አሁን ላይ የተሻለ ደረጃ ላይ እንዳለ ነው የሚያመለክተው። በ2008 በጀት ዓመት በማዕከላዊ ዕዝ በርካታ የአካል ብቃት የሙያና ቴክኒካዊ ስልጠናዎች የተከናወኑ ሲሆን ይህን መሰረት በማድረግ ለምርጥ ፈጻሚዎች የሽልማት ፕሮግራም በማዘጋጀት እንዲሁም በስልጠናዎችና በኑሮ ማሻሻያ ላይ የተሰሩ ስራዎችን አመላካች የሆነ ኤግዚቢሽን ለእይታ ቀርቧል። የህዝብ ጥያቄዎችን ሽፋን በማድረግ በሚሰራጩ አፍራሽ ወሬዎች ወጣቱ ወደ ተሳሳተ አቅጣጫ እንዳይሄድ በማድረግ በኩል የሴቶች ሚና ጉልህ መሆኑ ተጠቆመ። በአዲስ አበባ የሚኖሩ ሴቶች በወቅታዊ ጉዳይ ላይ ተወያይተዋል። የልቤ ማዘንያ በአዲስ አበባ ከተማ አስተዳደር ከሚገኙ ሁሉም ክፍለ ከተሞች የተውጣጡ ከ2000 የሚበልጡ ሴቶች በወቅታዊ ጉዳይ ላይ ተወያይተዋል። የህዝብን ጥያቄ ሽፋን በማድረግ የሚንቀሳቀሱ አካላት በሚያሰራጩት ሐሰተኛ ወሬ ህዝቡ መደናገር እንደሌለበት ነው በመድረኩ የተነሳው። በምክትል ከንቲባው ማዕረግ የከንቲባው ዋና አማካሪና የህዝብ ግንኙነት ኃላፊ አቶ ተወልደ ገብረ ጻድቃን በማህበራዊ ድረገጾች የሚሰራጩ አፍራሽ መልእክቶችን ጆሮ መንሳት ይገባል ነው ያሉት። ትርምስ ሲፈጠር፣ ብጥብጥ ሲፈጠር፣ ንብረት ሲወድም ለነሱ ትልቅ ድል ነው ማለት ነው። የሶሻል ሚዲያ የሚባለው ዘመቻ ጦርነት ነው ያለው። ይሄ ጦርነት የሚሰማ ጆሮ ካጣ፣ የሚቀበል ጭንቅላት ካጣ ይጠፋል፣ ያከትማል። በተለይም ወጣቶች በተሳሳተ መንገድ እንዳይሄዱ ወላጅ እናቶችና ሴቶች ጠንካራ ስራ መስራት አለባቸው ተብሏል። ሴቶች ይህንን ነገር በማስረዳት ይህንን ነገር መልክ በማስያዝ ማንም ወጣት እንዳይደናገር ራሳችሁም ከዚህ መደናገር ለመውጣት ሌት ተቀን መስራት ይጠበቅባቸዋል ማለት ነው። የአዲስ አበባ ከተማ አስተዳደር የሴቶችና ህጻናት ጉዳይ ቢሮ ኃላፊ ወይዘሮ አለም ፀሐይ ኤልያስ እንዳሉት ሴቶች የሀገርን ሰላም በማስጠበቅ ረገድ ያላቸውን ጉልህ ድርሻ አስጠብቀው ሊቆዩ ይገባል። የልማት ጥያቄ የመልካም አስተዳደር ጥያቄ የሚመስል ነገር ግን የመጣውን ልማት በማፍረስ የሚገለጥ የጸረ ሰላም ኃይሎችን አጀንዳ ልናወግዝ ይገባል። በመድረኩ የተሳተፉ ሴቶችም ለአመታት የተገነባን ሀገራዊ ሰላምና መረጋጋትን ብሎም የልማት ስራን ለማደናቀፍ የሚጥሩ አካላትን አጥብቀው እንደሚከላከሉ ገልጸዋል። ሰላም ሲኖር ነው ልጆቻችንም ያው ተምረው መግባት የሚችሉትም ሰርተንም መብላትም ምንችለው ማለት ነው። ይሄን ኩሽኩሽታ የምናጠፋው ማንን? እኛ ነን፣ እናቶች። ተመልካቾች አሁን የደረሰን ዜና አለ። የኢትዮጵያ አንድነት አርበኞች ግንባር የጦር ክንፍ ዋና አዛዥ ቶት ፖል ቾይ ህገ መንግስታዊ ስርዓቱን በመቀበል ከኢትዮጵያ መንግስት ጋር ለመስራት ተስማማ። የጦር አዛዡ ዛሬ ከኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ልዩነቶችን በሰላማዊ ሁኔታ ለመፍታት በሚያስችላቸው ጉዳይ ላይ ተወያይተዋል። የኢትዮጵያ አንድነት አርበኞች ግንባር በአሁኑ ወቅት የሌሎች አካላት መጠቀሚያ የሆነ ነው ያሉት አዛዡ ኢትዮጵያ ያላስፈላጊ ሁከትና ብጥብጥ እንዳትገባ በመፈለጋቸው ለዚህ ውሳኔ መድረሳቸውን ገልጸዋል። በኤርትራና በሱዳን ድንበር አካባቢ የሚገኙ የግንባሩን አባላት ወደ ሀገር ለማስመለስም እንቅስቃሴ ተጀምሯል። ዘገባው የሪፖርተራችን አያል አበባው ነው። ዜናዎቻችን ይቀጥላሉ። በምዕራብ ሐረርጌ ዞን የዶባ ወረዳ ነዋሪዎች የአካባቢያቸውን ሰላም ከመንግስት ጎን በመቆም እንደሚያስጠብቁ ተናገሩ። ነዋሪዎቹ የአፍራሽ ኃይሎችን በተግባር በመቃወም ሰልፍ አካሂደዋል። ሪፖርተራችን ጥላሁን ካሳ ከምዕራብ ሐረርጌ ዞን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት የላከልን መረጃ ተመልክተውታል። በምዕራብ ሐረርጌ ዞን የዶባ ወረዳ ነዋሪዎች ባካሄዱት ሰልፍ ጸረ ሰላም ኃይሎች የሀገሪቱን ልማት በመቃወም የሚያደርጉትን ህገወጥ እንቅስቃሴ እንደሚያወግዙት ነው የገለጹት። ከነዚህ ጸረ ሰላም ኃይሎች በተለይ አሸባሪ ኦነግ የልማት ተቋማት እንዲፈራረሱና የመማር ማስተማር ሂደቱን እንዲደናቀፍ የሚያደርጉን እንቅስቃሴም ጠቅሰዋል። ይህ አሸባሪ ድርጅት የኦሮሞን ህዝብ የማይወክልና ይልቁንም የኦሮሞን ህዝብ ጥቅምና መብት የሚጥስ መሆኑን ተናግሯል።
ቀድሞ እናትና አባቶቻችን ሲጨቆኑበት የነበረውን ስርዓት ለመመለስ የሚንቀሳቀሱ አካላትን እናወግዛለን። በውጭ ሀገራት ቁጭ ብለው የሚያሸብሩ አካላትን ነው ከዚህ ድርጊታቸው እንዲቆጠቡ የምንፈልገው። ለኛ የሚሰጡን ጥቅም የለም። ልጆቻችንን በሰላም ማስተማርም እንፈልጋለን። የራሳቸውን ልጆች በምቾት እያስተማሩ ልጆቻችን እንዳይማሩ እያደረጉ ነው። በእድገትና በልማት ውስጥ ያለችውን ሀገራችንን ለማደናቀፍ ለጋ ወጣቶችን በማታለል እሳት ውስጥ የሚከቱና ከልማታችንም ወደ ኋላ ሊመልሱን የሚጥሩ አካላትን እናወግዛለን። እነዚህን የጥፋት ኃይሎች ከሰላማዊው ህዝብ ነጥለን መታገል አለብን። በሌላ በኩል በወረዳው ቢዮ ኪራባ አካባቢ በአሉባልታ ተታለው የጦር መሳሪያ ታጥቀው የህብረተሰቡን ሰላም ያወኩ 5 ግለሰቦች ህዝቡን ይቅርታ መጠየቃቸውም ተጠቅሷል። ከዚህ ቀደም በተሳሳተ ወሬ ተታለን ትልቅ ስህተት ፈጽመናል። በዚህም ሰላማዊው ህዝብ ላይ ጉዳት አድርሰናል። እኛም ተጎድተናል። አሁን ከስህተታችን ተምረናል። ህዝቡንም ይቅርታ እንጠይቃለን። የምዕራብ ሐረርጌ ዞን የኦህዴድ ጽህፈት ቤት ኃላፊ አቶ አለማየሁ መኮንን ህብረተሰቡ የአካባቢውን ሰላም በመጠበቅ ልማቱን በማስቀጠል የድርሻውን እንዲወጣ ጥሪ አቅርቧል። ራኮሌ መጣንቱማ ሶቺ ደርገጎ ተከኛ ጉፈቸይሳን ወጣቱን ክፍል ከልማቱ የሚያደናቅፉትን የጥገኛ አስተሳሰቦች ለማስተካከል የሁላችንንም ትግል እንደሚጠይቅ መገንዘብ አለብን። ህብረተሰቡም ሰላሙን ለማናጋት የሚንቀሳቀሱ ኃይሎችን መታገል አለበት። የረጲ የደረቅ ቆሻሻ ኃይል ማመንጫ ፕሮጀክት በመጪው ታህሳስ ኃይል ማመንጨት እንደሚጀምር የውሃ መስኖና ኤሌክትሪክ ሚኒስቴር አስታወቀ። በአሁኑ ወቅት የፕሮጀክቱ አፈጻጸም 87 በመቶ ተጠናቋል። ለኢትዮጵያ ዜና አገልግሎት ዘገባ ሀብታሙ ድረስ። የረጲ ደረቅ ቆሻሻ ኤሌክትሪክ ኃይል ፕሮጀክት ግንባታ የተጀመረው በጥቅምት 2006 ዓ.ም ነው። ለግንባታውም 2.6 ቢሊዮን ብር ተመድቦለታል። በቀን 1400 ቶን ደረቅ ቆሻሻን በመጠቀም 50 ሜጋዋት ኤሌክትሪክ ኃይል ማመንጨትም የሚያስችል ነው። የእንግሊዙ ካምብሪጅ ኢንዱስትሪዎችና የቻይናው CNCEC ኩባንያዎች ግንባታውን እያከናወኑት ነው። የፕሮጀክቱ ምክትል ኃላፊ ኒኮላስ ሂልሰን ፕሮጀክቱ የአረንጓዴ ኢኮኖሚ ልማትን የሚያግዝ መሆኑን የተናገሩት የከባቢ አየር ጠቀሜታውን በተመለከተ ፕሮጀክቱ በካይ ጋዝ ወደ ከባቢ አየር እንዳይለቀቅ የሚያደርግ በመሆኑ ለአካባቢ ጥበቃ ጠቀሜታ